ጥያቄ ጠይቀሃለሁ እና ፈቃደኛ ከሆንክ ትመልስልኛለህ። አንተም ኢስላም ላይ ጥያቄ ካለ ደግሞ ያው ትጠይቀኛለህ ማለት ነው። እሺ መጽሐፍ ቅዱስ የእግዚአብሔር ቃል ነው አይደል? ትክክል። እሺ መጽሐፍ ቅዱስ የእግዚአብሔር ቃል ከሆነ ቅዱስ ከሆነ ሰዎች በመንፈስ ቅዱስ ተመርተው የጻፉት ከሆነ ምንም አይነት ግጭት የለበትም ማለት ነው። ኤግዛክትሊ። ሰው ነው እንጂ የሚያጋጨው እሱ ምንም አይነት ግጭት የለበትም። በጣም ጥሩ። ስለዚህ ምንም አይነት ግጭት አንድ መጽሐፍ የፈጣሪ ቃል ከተባለ እውን የፈጣሪ ቃል ከሆነ ግጭት ሊኖርበት አይገባም። ለምን? የፈጣሪ ሀሳብ እርስ በርስ ስለማይጋጭ ማለት ነው። ተግባባን? እሺ ስለዚህ ምንም ግጭት ከሌለበት እስከ አንድ ፖይንት እናንሳ። ሁለተኛ ዜና ምዕራፍ 22 ቁጥር 2 ላይ ስለ አካዚያስ ይናገራል። አካዚያስ የተባለ ሰውዬ በስንት ዓመቱ ነገሰ የሚለውን ነገር እንዲህ በማለት ይናገራል። ምን ይላል? አካዚያስም መንገስ በጀመረ ጊዜ ዕድሜው 42 ዓመት ነበረ ይላል። አካዚያስ የተባለ ሰውዬ መንገስ በጀመረ ጊዜ ዕድሜው ስንት ነበረ? 42 ዓመት ነበረ። በኢየሩሳሌምም 1 ዓመት ነገሰ ይላል። አሁን ከዚህ ሐሳብ ከዚህ አረፍተ ነገር ምንድን ነው የምንረዳው? አካዚያስ በኢየሩሳሌም 1 ዓመት ሲነግስ በስንት ዓመቱ ነው መንገስ የጀመረው? በ42 ዓመቱ ይላል። ሁለተኛ ዜና ምዕራፍ 22 ቁጥር 2 ላይ ማለት ነው። ይሄንኑ ታሪክ ደግሞ ሁለተኛ ነገሥት ምዕራፍ 8 ቁጥር 26 ላይ ሲደገም እንመለከታለን። ምን ይላል? መንገስ በጀመረ ጊዜ አካዚያስ የ22 ዓመት ጎልማሳ ነበረ፣ በኢየሩሳሌምም 1 ዓመት ነገሰ ይላል። ጥያቄ ምንድን ነው? አሁን እንዳየው ሁለተኛ ነገሥት ምዕራፍ 8 ቁጥር 26 ላይ ስለዚህ ታሪክ ደግሞ ሲናገር ምን አለ? መንገስ የጀመረው በ22 ዓመቱ ነው ይላል። መንገስ የጀመረው በ22 ዓመቱ ነው ይላል። ሁለተኛ ዜና ምዕራፍ 22 ቁጥር 2 ላይ ግን በ42 ዓመቱ ነው የሚለው መንገስ የጀመረው። ስለዚህ ቅድም አንተ እንዳልከኝ ይሄ መጽሐፍ የፈጣሪ ቃል ከሆነ ምንም ግጭት የለበትም ብለኛል። ኦኬ፣ ግጭት ከሌለበት ይህንን ሀሳብ እስኪ ያስማማሉ። አካዚያስ መንገስ የጀመረው በ42 ዓመቱ ነው ወይስ በ22 ዓመቱ ነው? ያው እንግዲህ አሁን አጠገቤ መጽሐፍ ቅዱስ የለም። ያው እያነበብኩንም እንዳልነግረህ ማለት ነው። መጽሐፍ ቅዱስ አብሬ ተከትዬ እንዳላነበው መጽሐፍ ቅዱስ የለም። ግን መጽሐፍ ቅዱስ የተጻፈው በእግዚአብሔር ቃል ነው፣ በእግዚአብሔር ምሪት ነው፣ ወይ ደግሞ በመንፈስ ቅዱስ ምሪት ነው። ነገር ግን ብራዘር አይ ለጥያቄ የምመልስልኝ ከሆነ መልስልኝ፣ ወይ ደግሞ አይ ለጥያቄ የምመልስ አልችልም በለኝ። ኦኬ ወይ ልወቀው፣ ቁርጤን ልወቀው። ገባ? አሁን አካዚያስ መንገስ የጀመረው በስንት ዓመቱ ነው? በቃ ቁርጤን ልወቀው። የምትመልስልኝ ከሆነ በዚህ ዓመቱ ነው መንገስ የጀመረው ብለህ መልስልኝ። አይ እኔ አሁን ካጠገቤ መጽሐፍ ቅዱስ የለም፣ አላነበብኩም፣ አልተዘጋጀሁም ብትለይ ደግሞ ኦኬ፣ ይሄም አንድ መፍትሄ ነው። ስለዚህ አሁን ምንድን ነው ለዚህ ጥያቄ ያለህ መልስ? ለዚህ ጥያቄ ያለህ መልስ አሁን እዚህ የሚሰማኝም ካለ ለዚህ ጥያቄ መልስ ኢዝ ናት ነሰሰሪ። የዚህ ጥያቄ መልሱ በእኛ ድነት ላይ ወይ ደግሞ እግዚአብሔር ነው አምላክ ወይ ደግሞ አላህ ነው አምላክ የሚለው ጥያቄ ላይ የሚጨምርልን ምንም አይነት ፖይንት የለውም። ተረዳኸኝ? መጽሐፍ ቅዱስ ዋናው ሀሳብህ መጽሐፍ ቅዱስ የእግዚአብሔር ቃል ነው ወይ ደግሞ መጽሐፍ ቅዱስ ትክክለኛ ነው፣ ቁርአን ደግሞ ትክክለኛ ነው የሚለውን ሀሳብ የሚያነሳ ከሆነ ለእሱኛው የግድ ሙሉን ሀሳቡን ዘርዘርን አንበበን መጨረስ አለብን። ምክንያቱም ለምሳሌ ማለት ነው በኦሪት ዘጸአት ላይ የሙሴ መወለድ ከዛ ደግሞ ወደ ከታምራቶቹ ምናምን ከግብፅ እንዲያወጣቸው ያደረገችው ታምራቶች ይቀጥላል። ደግሞ ከተጻፈ በኋላ ደግሞ ዘሌዋውያን ይቀጥላል። ግን የሆነ ሳሌ ደግሞ ወደ ኋላ ይመለሳል። ገባ አይደለ? የተጻፈበት መንገድ አጻጻፉና ዋና ሀሳቡን ሙሉ አንበበን ስንጨርሰው ልንረዳው የምንችለው። ኦኬ፣ ስለዚህ ሴንቴንስ ብቻ ወስደን ልንደምድም የምንችለው ነገር አይመስለኝም። እኔ ችግር የለም፣ ሀሳብህ ገብቶኛል። ለማንኛውም የእግዚአብሔር ቃል የተባለው መጽሐፍ ቅዱስ የተባለው መጽሐፍ በዚህ መልኩ ግጭት እናገኝበታለን። ስለዚህ ይሄ መጽሐፍ የእግዚአብሔር ቃል አልተጋጨም ሁላ እኮ
እሺ አልተጋጨም። በጣም ጥሩ። አካዚያስ በስንት ዓመቱ ነው መንገስ የጀመረው? ካልተጋጨ መልስልኝ። ዋትስ ቤኔፊት አሁን ምንድነው? የዚህ አሁን በግድ አመጣኸኝ። አሁን ትቼው ነበር አመጣኸኝ። አልተጋጨም አለ። ሰምታችኋል አይደል? ዳኒ ወንድማችን ካልተጋጨ መልስልኝ። እንዳየው ሁለቱ ዘገባ ላይ ችግር አለበት። በ22 ዓመቱ ነው ወይስ በ42 ዓመቱ ነው መንገስ የጀመረው? በ42 ዓመቱ። በጣም ጥሩ። ሁለተኛ ነገሥት ደግሞ ና መልሰ። ሁለተኛ ነገሥት ምዕራፍ 8 ቁጥር 26 ላይ ደግሞ በ22 ዓመቱ ይላል አካዚያስ መንገስ የጀመረው። አንተ በ42 ዓመቱ የሚለው መርጠህ ይዘሃል። ስለዚህ በ22 ዓመቱ የሚለው እግዚአብሔር ቃል ውድቅ ነው ማለት ነው ወይስ እግዚአብሔር ዋሻ? ምንድን ነው የምንለው? ሁለተኛ ነገሥት ነው የሚቀድመው፣ ዜና ነው የሚቀድመው፣ መጽሐፈ ዜና ነው የሚቀድመው? የትኛው የሚቀድመው? እሱ ሌላ ጉዳይ ነው። አንድ የሚቀርበው ሌላ ጉዳይ ነው። ብቻ ሁለቱም የእግዚአብሔር ቃል ተብለዋል። ቅድም መስክረህልኛል። ሁለቱንም የእግዚአብሔር ቃል ብለህ መግቢያችን ላይ መስክረህልኛል አይደለም እንዴ? እሺ አካዚያስ በስንት ዓመቱ ነው መንገስ የጀመረው ነው? አሁን አስማማልኝ ይሄንን። አካዚያስም መንገስ በጀመረ ጊዜ እድሜው 42 ዓመቱ ነበር። በኢየሩሳሌም 1 ዓመት ነገሰ። እናቱም ጎቶሊያ የተባለች በቃ ያዘው። በቃ ጨርሰናል። ስለዚህ አሁን በዚህ አውድ መሰረት በዚህ በእግዚአብሔር ቃል መሰረት አካዚያስ በስንት ዓመቱ ነው መንገስ የጀመረው? በ42። በጣም ጥሩ አመሰግናለሁ። ሁለተኛ ነገሥት ምዕራፍ 8 ቁጥር 26 ላይ ግን በ22 ዓመቱ ነው መንገስ የጀመረው ይላል። መጽሐፈ ምን ላይ? ሁለተኛ ነገሥት ምዕራፍ 8 ቁጥር 26 ይኸው ልክፈትልህ። አሁን እሱ እስከምከፍት ሰዓት እንዳፈጅ እሺ ንገረኝ። ካሜራ ላይ እና ልክፈትልህ። ሁለተኛ ነገሥት ምዕራፍ 8 ቁጥር 26 ይኸው ተመልከቱ። ይኸው ሁለተኛ ዜና ሁለተኛ ነገሥት ይኸው መጽሐፈ ነገሥት ካለ ምዕራፍ 8 ቁጥር 26 ይኸው 8 26 አንብበው እስኪ ምን ይላል? 26ን መንገስ በጀመረ ጊዜ አካዚያስ የ22 ዓመት ጎልማሳ ነበረ። በኢየሩሳሌም 1 ዓመት ነገሰ። በቃ ጨረስን። እዛ ላይ ምንድን ነበር የሚለው? በ42 አይደል? እዚህ ጋር ደግሞ በ22። ስለዚህ የእግዚአብሔር ቃል አይጋጭም ካልከኝ ያስማማልኝ። በስንት ዓመቱ ነው መንገስ የጀመረው? እዚህ ጋር በ22 ይላል፣ እዛ ጋር በ42። አለቀ። አይጋጭም ብለኸኛል፣ አስማማልኝ። በስንት ዓመቱ ነው? አንተ በ42 ብለኛል። በ42 ብለሃል። 22 ሚሊዮን የእግዚአብሔርን ቃል ክድሃል ማለት ነው። የፈጣሪ ቃል አይደለም ብለህ ክድሃል፣ ወይ ደግሞ እግዚአብሔር ዋሽቷል አይደለም። የመጽሐፍ ቅዱስ ተንታኞች ራሳቸው የሚያስማሙበት ነገር ይኖር ይሆናል። ምክንያቱም የዚህ የአንድ ሴንቴንስ ወይ ደግሞ ምንም ነገር ሳይጋጭ እነሱ የሚተረጉሙበት መንገድ ሊኖር ይችላል። ለምሳሌ በስንት ዓመት ነው መንገስ? ድጋሚ መለስልኝ። በስንት ዓመት ነው መንገስ የጀመረው? ቅድም በ42 ብለህ ነበር። አሁን በስንት ነው የምትለው? ለምሳሌ ሁለቱን የሚያስማማ ነገር ልንገርህ። እሺ አካዚያስ ያልከው ንጉስ በ1 ዓመት ነው የነገሰው። በዚህም አውቀም በዛም። ለምሳሌ እሺ ገባ አይደለ? ምሳሌ ናምጣው። 22 እና 42 ነው አሁን ግራ ያጋባ ማለት ነው። ታዲያ የእግዚአብሔር ቃል እኮ እያልከኝ እኮ ነው። አስበዋል? እግዚአብሔር ይዋሻል ማለት ነው? ይሄ እኮ የእግዚአብሔር ቃል ተብሏል እኮ እንዴ። ምን እናድርገው? በ42 ሚሊዮን ከተቀበልን 22 ሚሊዮን ምን እናድርገው? እሺ የት እናስገባው? ቀደን እናውጣው? ምን እናድርገው? ምን ይሻላል? የፈጣሪ ቃል ነው እንዳንል ተጋጨብን። መፍትሄው ምንድን ነው? ራስን እየሸወዱ መኖር፣ ራስን እያታለሉ መኖር። ምን ስለ አካዚያስ አይገርምም? እኔ አሁን በመጽሐፍ ቅዱስ አካዚያስን አላውቀውም ነበር። ይቅርታ አድርግልኝና 1 ዓመት የነገሰ ንጉስ ምን ያደርግልኛል? ዘላለም የነገሰ ንጉስ እያለኝ እንዴ። አሁን እኮ ስለ አካዚያስ መንገስ እኮ አይደለም ብሮ ዋና ፖይንታችን። አቅልን አሰራው ብራዘር። ስለ ተናጋሪው ስለ እግዚአብሔር አንተ እንደዛ አደረግከው እኮ። አካዚያስ ዋና ፖይንታችን አደረግከው። ዋና ፖይንታችን ስለ አካዚያስ መንገስ አይደለም ብራዘር። ስለ አካዚያስ መንገስ የሚናገረው አካል ነው። እሱ ጋር ነው ጥያቄያችን። ፈጣሪ ነው ካልን ምን ይሻላል? ሐሳቡ ተጋጨኩ። ይሄ ማን ቃል ነው? ይሄ ማን ይሄን እየተረከልን ያለ ነው? እስኪ ይሄን እየተረከልን ያለው ማን ነው? እግዚአብሔር ነው አይደለ እንዴ?
ልክ ነው። ታዲያ እዚህ ጋር ከሆነ ፖይንታችን ብራዘር ልነቃ ይገባል። እግዚአብሔር ከሆነ የሚተርክልን እንዴት ይሄ ታሪኩ ላይ እንዴት የሀሳብ ግጭት ይኖርበታል? ተራኪው እግዚአብሔር ከሆነ እግዚአብሔር እኮ ፍጹም ነው፣ አይሳሳትም። ሰው አይደለም አይደለ እንዴ? ሰው ነው የሚሳሳተው ታሪክ ሲተርክ። ተራኪው እግዚአብሔር ከሆነ እንዴት አካዚያስ አንድ ቦታ በ2 ዓመቱ ነገሰ ይለናል፣ አንድ ቦታ በ42 ዓመቱ፣ አንድ ቦታ በ2 ዓመቱ፣ አንድ ቦታ በ42። አየው፣ እኛውን ፖይንታችን ስለተራኪው ነው እንጂ ስለ አካዚያስ መንገስ አይደለም። እኛ ምን አገባን? አካዚያስ በ60 ዓመቱ በ100 ዓመቱ የሚንገስ እሱ አይደለም ጉዳያችን። ግን አሁን እግዚአብሔር ሐሳቡ ተጋጨ ነው እውነታው። ግን እግዚአብሔር ሐሳቡ አይጋጭም። የፈጣሪ ቃል አይጋጭም። የሰው እጅ ገብቶበታል። ኦኬ፣ ወይ ደግሞ ይሄ የሰው ንግግር ወይ ደግሞ የሰው እጅ ገብቶበታል እንጂ የፈጣሪ ቃል እርስ በርስ አይጋጭም ነው የኔ እምነት። ልክ ነው፣ አይጋጭም። ኦኬ፣ ለምሳሌ አንድ ምሳሌ ልስጥህ። እሺ፣ አንድ ምሳሌ ልስጥህ። እሺ፣ በአዲስ ኪዳን ላይ ክርስቶስ ከመሰቀሉ በፊት የሸጠውን ይሁዳ ታውቀዋለህ? እሺ፣ ይሁዳ ታውቀዋለህ አይደል? አስቆሮቱ ይሁዳ። እሺ፣ የአስቆሮቱ ይሁዳ ማለት ነው። የአስቆሮቱ ይሁዳ ከሸጠው በኋላ እሱም ደቀ መዛሙርት ነው፣ የክርስቶስ ተከታይ ነው። እሱም ደቀ መዛሙርት ነው። እሺ፣ ግን መጨረሻ ላይ ከዮሐንስ ራእይ በፊት መልእክት ጽፏል መሰለኝ። የይሁዳ መልእክት አለ። እሺ፣ እስኪ ላስታርቅልኝ። ወዲያው ነው የሞተው። ሌላ ችግር እየፈጠርክ ነው መጽሐፍ ላይ። እሺ ንገረኝ። ይሄን ሳንጨርስ ለምሳሌ እኮ የምልህ ለምን ስናገሩ እኔ እኮ አሁን አንተ ሌላ ደግሞ ተጨማሪ ችግር ስታመጣ መጽሐፉ ላይ ችግር በማምጣት ከአንተ ጋር እስማማለሁ እንጂ መፍትሄ እኮ ማምጣት እኮ አይጠበቅብኝም። እኔ ደግሞ ሌላ መፍትሄ ልንገርህ። እኔ እንዴት መፍትሄው ብራዘር፣ አካዚያስ በስንት ዓመቱ ነው መንገስ የጀመረው? እችን ብቻ መልስልኝ። በስንት ዓመቱ ልነግርህ እኮ ነው። ምሳሌ የሰጠው እኮ ለዚህ እኮ ነው የምንነግረኝ። ምሳሌ አይደለም ቁጥሩን ነው። በ42 በ22 በስንት ዓመቱ ነው አይደለም ልነግርህ ነው እኮ። አሁን ምሳሌ አንተ የአስቆሮቱ ይሁዳ ሌላ ችግር አመጣ አልከኝ። አልተረዳኸውም ማለት ነው። መጽሐፍ ቅዱስን ብትረዳው ታውቀው ነበር። የጻፈው የአስቆሮ 2 አይነት ይሁዳ አለ። ገባህ አይደለ? አሁን ብራዘር እሱን ተው። አሁን ብራዘር አንተ አሁን ለሌላ ችግር ሶሉሽን እያመጣ ነው፣ ለሌላ ችግር መፍትሄ እያመጣ ነው። አሁን እኔ እሱ ጥሩ አንቺው ታመጪው አንቺው ታብሮጪው አለ ሀገሬ ሰው። አንቺው ታመጪው አንቺው ታብሮጪው። በቃ ዳኒ እሱን ነው ይሄን አባባል ነው ያመጣልኝ። አመሰግናለሁ። አይደለም እኮ ሙስሜ አዳምጠኝ። ዳኒ እያደረገ ያለው ምንድን ነው? ኦኬ ራሱ ያመጣል፣ ራሱ ይፈቷል። አሁን ዳኒ ምንድን ነው ችግር ኦኬ አይፈታም ብለው ሰዎች ይሄ ነገር ሊፈታ አይችልም ብለው ሰዎች ያስቡታል ብለው ያሰበውን ነገር ይዞ ይመጣና ራሱ ይፈታታል፣ ራሱ ያስማማል ማለት ነው። ራሱ መፍትሄውን ይፈታል ማለት ነው። ይሄ አይደለም። አሁን ለምሳሌ አዳም ልንገርህ ያመጣውን መፍትሄ አምጣልኝ። በስንት ዓመት ሲመስለኝ ማለት ነው። ሙሉ ለሙሉ አላውቀውም አካዚያስን በቃ አላውቀውም፣ እውነቱን ለመናገር አላውቅም። ነገር ግን 2 አይነት አካዚያስ ሊኖር ይችላል እንደ ይሁዳ ሁሉ ማለት ነው። ገብቶኛል አይደለም? እሱን እሺ ልመልስልህ። በጣም ጥሩ። 2 አይነት አካዚያስ ኖሮ ሳይሆን አንድ ነው። አካዚ ጋር አንድ ነው ሰውየው። ለምን በለኝ። እያወራ ያለው ስለ አንድ ታሪክ ነው። ቆይ ሁለቱንም ግባና ተመልከተው። ሰውየው ይኸውልህ የስም መመሳሰል ሳይሆን ጥሩ ፖይንት ላይ ያነሳው ወንድሜ፣ ሐሳብ ጥሩ ነው። አመጣጥ ገብቶኛል። አሁን ሰውየው አንድ ነው። በምን አወቅ ካልከኝ ሁለቱንም ግባና ታሪኩን ተመልከተው። አካዚያስ በኢየሩሳሌም 1 ዓመት ስለመንገሱ የሚናገር ነው። ሁለቱም አካዚያስ በኢየሩሳሌም 1 ዓመት ነገሰ እያለ ይነግርሃል። ታዲያ 2 የተለያዩ አካዚያስ የተባሉ ሰዎች እንዴት ነው ሁለቱም በኢየሩሳሌም 1 ዓመት የሚነግሱት? ሊሆን አይችልም። አንድ ሰው ነው እንጂ አንዱ። ይህን ነው የምታውቁ። ሌላው መጽሐፍ ቅዱስ ላይ 2 አካዚያስ የሚባሉ ሰዎች የሉም፣ እስከምናውቀው ድረስ የሉም። 2 አካዚያስ የተባሉ ሰዎች የሉም። 2 አካዚያስ የተባሉ ሰዎች ቢኖሩ ታሪካቸው እንመለከት ነበር፣ የተለያየ ታሪክ ኑሯቸው እንመለከት ነበርና አይደሉም። እሱ አያስኬደንም ነው። እሺ ለዚህ ጥያቄ መፍትሄ የለኝም ካልከኝ ሌላ ጥያቄ ልጠይቅህ። ኦኬ እሺ። መጽሐፍ ከፍተህ ምናምን ነገር ዛሬ ተዘጋጅቻለሁ ምናምን ነገር ስትል የነበረው አንተ ነህ እንዴ? አይደለም። አንተ አይደለም። አይ ቅድም ዳኒ ሲሉ ነበር። አንተን አይደለም ማለት ነው። እሺ
ኦርቶዶክስ እና ፕሮቴስታንት? እኔ ፕሮቴስታንት ነኝ። ፕሮቴስታንት ኦኬ። እሺ በክርስትናው ዓለም ሰው ይመለካል አይመለክም? ኦርቶዶክስ በሆን እንደዚህ ያዋራለሁ እንዴ? ሰው እንዳይሰሙ ብሩ። እሺ በክርስትናው ዓለም ሰው ይመለካል አይመለክም? በክርስትናው ዓለም መልስልኝ እስኪ። በክርስትናው ዓለም ሰው አይመለክም? አይመለክም። ኢየሱስ ክርስቶስ ሰው ነው አይደለም? ፍጹም ሰው ፍጹም አምላክ ነው። ሰው ነው አይደለም? መልሱ ነው ወይ አይደለም ነው። ፍጹም ሰው ፍጹም አምላክ ነው። ስለዚህ ሰው ነው ማለት ነው። ሁለቱም እኮ ሰው ነው ወይ ነው አሁን ጥያቄ እኮ። እኔ አሁን አምላክ ነው ወይስ አይደለም እኮ አይደለም ብራዘር። ስለ ሁለቱ እኮ አልጠየኩም። አሁን ስለ ሁለቱ እኮ አልጠየኩም። ስለ አንዱ ነው፣ ስለ ሰውነቱ ነው እያወራሁ ያለሁት። እኔ አንተ ልጠይቅህ፣ ስለ አንዱ ስጠይቅህ ስለ አንዱ መልስልኝ እኮ። እኔ አንድ ጥያቄ ደግሞ ልጠይቅህ። ጥያቄ ሳትመልስልኝ እኮ ለራስህ ትመልሳለህ እኮ። አሁን ለራስህ ትመልሳለህ። አንተ ወንድ ነህ ሰው ነህ? እሺ አንተ ወንድ ነህ ሰው ነህ አለኝ። ጥያቄ ትክክል አይደለም። ኤክስ ከመመለስ በፊት ልክ ነኝ ወይ? ኖ ልንገርህ። አሁን አንተ ይኸውልህ፣ አንተ ሰው ነህ ወይስ ወንድ ነህ አይባልም። ወንድም ሰው ስለሆነ አንተ ጥያቄ ትክክል አይደለም ብራዘር። ይኸውልህ ወንድ ለራሱ ሰው ስለሆነ አንተ አሁን ምንድን ነው ያልከኝ ማለት ነው? አንተ ሰው ነህ ወይስ ሰው ነህ ነው ያልከኝ። አንተ ሰው ነህ ወይስ ሰው ነህ ነው ያልከኝ። ጥያቄ ትክክል አይደለም። ለምን? ወንድም ሰው ስለሆነ ኦኬ። አንተ ሰው ነህ ወይስ ሰው ነህ ያልከኝ ነው ያለው። ወንድም ሰው ስለሆነ ጥያቄ ትክክል አይደለም። ልጅ ነህ ወይስ ባል ነህ እንደማለት እኮ ነው። በሁለቱም መሆን ትችላለህ። ለምን? ለእናትህ ልጅ፣ ለልጅህ ደግሞ አባት፣ ለወንድምህ ደግሞ ወንድም፣ ለእህትህ ደግሞ ወንድም መሆን ትችላለህ። ገባህ? አትፈላሰፍ። ማሁን ፍልስፍና ውስጥ እየገባ ነው አይደለም። አሁን ያመጣው ደግሞ ሌላ ነው። ይኸውልህ አሁን ልጅ ወይስ ባል ትክክለኛ ጥያቄ ነው። አሁን ትክክል ለምን በለኝ። ልጅ የሚለው ቃል ባል የሚለውን አይተካም። ልጅ የሚለው ቃል ባል የሚለውን አይወክልም። ሰው የሚለው ቃል ግን ወንድ የሚለውን ይወክላል። ስለዚህ አይገናኝማ። ኦኬ መጀመሪያ ያነሳውና አሁን ያነሳው አይገናኝም። ለምን? ሰው አንተ ሰው ነህ ወይስ ወንድ ነህ ስትለኝ ኦኬ ጥያቄ ትክክል አይደለም እልሃለሁ። ለምን? ሰው ነህ ወይስ ሰው ነህ እያልከኝ ነው። ግን ልጅ ነህ ወይስ ባል ነህ ስትለኝ ጥያቄ ትክክል ነው። ለምን? ልጅ የሚለው ቃል ባል የሚለውን ስለማይተካ ማለት ነው። የተለያዩ ነገር ናቸው። እኔ ተረድቻለሁ። ፖይንት ገብቶኛል። የክርስቶስን ትክክለኛ ፍጹም ሰውነትና ፍጹም አምላክነት መሸሽ ነው አሁን አንተ ያዝከው። መሸሽ የሰው አቅል በሚረዳው መልስልኝ። አይደለም ወይ ነው መልሱ። ነው ወይ አይደለም? ፍጹም ሰው ፍጹም አምላክ መጽሐፍ ቅዱስ የሚለው የሚናገረው እንደዛ ነው። እኔ እኮ መስከረህልኛል እኮ ግን አዎ ወይ አይደለም እንድትል ፍጹም ሰው አለ። በቃ ልሂድ፣ በቃ ችግር የለም። አንተ ረገጥ አድርገህ ባትመልሰውም ግን በአንተ ንግግር ልራመድ። እኔ ሰምታችኋላ። ፍጹም ሰው ክርስቶስ ምን አለው? ፍጹም ሰው ነው ክርስቶስ አለኝ። ክርስቶስ ምንድን ነው? ፍጹም ሰው ነው። በጣም ፍጹም ሰው ፍጹም አምላክ። ሰው ይመለካል አይመለክም? አይመለክም። በቃ ብራዘር ጨረስን። የዛሬያችንን ውይይት እኔ እናንተ ጨረስን። ኔክስት ነገ ደግሞ ኢንሻአላህ በሌላ ፖይንት እናወራለን። ቴንኪዩ ስለመጣ ዳንዬ አመሰግናለሁ። ሌላ ሰው ይመለካል ወይስ አይመለክም? ስለ ወንድሜን ዳኒ ምን አለኝ? አይመለክም አለኝ። ክርስቶስ ሰው ነው ወይስ አይደለም? ፍጹም ሰው ነው አለኝ። ክርስቶስ ምንድን ነው? ሰው ነው አለኝ። ሰው ይመለካል አይመለክም? አይመለክም። ኢየሱስ ሰው ነው አይደለም? ፍጹም ሰው ነው። ተግባባ። መጨባበጥ ብቻ ነው። በቃ መጨባበጥ ብቻ ነው። ዳንዬ ጥሩ ትምህርት የተማርነው ከአንተ ትክክለኛ ንግግር ተናገረ። ያው ረገጥ አድርገህ ባትናገር